እባካችሁ አረብ ሀገር ያላችሁ እህቶቼ ይህን ነገር ከመጠቀም አቁሙ፣ ተጠንቀቁ፣ ጥንቃቄ አድርጉ። ያያችሁት ነገር ሁሉ አይመራችሁ። ያ ማለት ሰላማራችሁ ብቻ የማትጠቀሙ እህቶች እንዳላችሁ አውቃለሁኝ። ከህመሙ ስሜት ብዙ ልፋ ውጣ ውረድ ስላለባችሁ ከህመሙ ስሜት ህመሙን ያስታገሰልን እየመሰላችሁ ይህን ነገር ከመጠቀም አቁሙ። እሱ ምንድን ነው? በዚች በእህታችን ላይ የደረሰ በእኛ ላይ አይድረስ። እባካችሁ ተጠንቀቁ። ጥንቃቄ ማድረጉ አይከፋም። ይሄ በምስሉ ላይ የምታዩት እህታችንን እንዳልሆነች ግሽልጥርጥ አርጓታል። እኛ ሴቶች እንደ ሴትነታችን የሴት ወጉ ሲመጣ ያመናል። የሚያማቸውም አሉ፣ ማያማቸውም አሉ። በእርግጥ ግን እዚህ ፕላስቲክ ውስጥ ሙቅ ውሃ በማድረግ እሱን ሆዳችን ላይ በማድረግ እሱን የሙቅ ውሃ ውስጡ ጨምረን አቅፈን በመተኛት ሆዳችን ላይ አድርገን ትንሽ ያስታገሰልንና ያስተነፈሰልን ህመሙን ያቀለለልን ይመስለናል። ግን ደግሞ ሌላ ጉዳትና ሌላ ስቃይ፣ ሌላ መከራ፣ ሌላ ችግር እንዳለው ስንቶቻችንን በስተጀርባ ያለውን ያየ ነው ወይስ የምንሰማው? እባካችሁ ይህን ነገር ከመጠቀም አቁሙ። ሌላ ባህላዊ መድኃኒቶች አሉ። እነሱን ነገሮች ተጠቀሙ። ይህንን ፕላስቲክ ግን ከመጠቀም ራሳችሁን ጠብቁ እላለሁኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኘውላችሁ። ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ከመግቢያው እንዳያችሁት ነው። በጣም የሚያሳዝን ነው። እንደዚህ አይነት ነገር በእናንተ ላይ አይድረስ፣ በእኛ ላይ አይድረስ። በዚች ልጅ ላይ የደረሰ በእኛ ላይ አይድረስ። የሚገርማችሁ ነገር እኔ ጓደኛዬ ፊሊፒን ናት። አብዛኛው ይህን ነገር የሚጠቀሙት ግን ፊሊፒኖች ናቸው። ከፊሊፒኖች እያየን ደግሞ እኛም ሀበሻዎች ብዙ የምንጠቀም እህቶች አለን። እና ጓደኛዬ ይህንን ሙቅ ውሃ እያደረገች ይህን እየያዘ ይተኛለች፣ ስለሚያማት ማለት ነው። የሆነ ሰዓት ላይ ውሃው ፈሶ ነው ያገኘችው። ግን አልሐምዱሊላህ ረብል ዓለሚን ቀዝቅዞ ስለነበረ ውሃው ምንም አላደረጋትም። ግን ውሃው ፈሶ ነው ያገኘችው። እች እህታችን ግን ውሃው ግሽልጥልጥ አድርጓታል። ምክንያቱም ውስጡ የሚጨመረው ሙቅ ውሃ ስለሆነ ማለት ነው። እንዳልሆነች አድርጓታል፣ ግሽልጥልጥ አድርጓታል። እና እባካችሁ እራሳችሁን ጠብቁ። ባህላዊ መድኃኒቶችን ተጠቀሙ። ለምሳሌ እዚህ ምስሉ ላይ የምታዩት ዛፈራን ራሱ አሪፍ ነው ይላሉ ማለት ነው። ለማንኛውም ለጤንነት፣ ለካንሰር፣ ለድብርት፣ ለማይስትሬሽን፣ ለብዙ ነገሮች መድኃኒት ስለሆነ በተለይ ለሴቶች ለመውለድ ለብዙ ነገሮች መድኃኒት ስለሆነ እሱን ነገር ተጠቀሙ። ከሙን ተጠቀሙ፣ ገርፋ ተጠቀሙ። ግን ሌላ ነገር ይሄን እንደዚህ አይነት ነገር ባካችሁ ጥንቃቄ አድርጉ። ሀተ ራሱ ባትተኙ እንኳን የመፈንዳት እንትን ይሆናል አይደለ? ይነፋል። ውሃ ስትጨምሩበት ይነፋል። በዛን ሰዓት የመፈንዳት ባህሪ ያለው እንዲሁም ደግሞ የመሰንጠቅም ባህሪ ያለው የመተርተር ባህሪ ያለውና እባካችሁ ጥንቃቄ አድርጉ። ኦሪጂናል ነው ብላችሁ ገዝታችሁ እናንተ ምናልባት በርካሽ ወይም ከአማዞን ወይም ከሺኤን በቃ ከሌላም ቦታ ትጠልቡታላችሁ። ነገር ግን ኦሪጂናሉን አታገኙ። ኦሪጂናሉን ስለማታገኙ በርካሽ አገኘን ብላችሁ ስለምታስቡ እሱ ነገር ደግሞ እናንተን ይጎዳችኋልና እባካችሁ ውድ ሀገሬ ልጆች በጣም የሚያማችሁ በጣም የምትሰቃዩ እህቶች እንዳላችሁ አውቃለሁኝ። በዚህ ጉዳይ የሴት ወጉ እስከሆነ ድረስ ሴት ሆኖ መቼም አላቅምና አለኩል ያለን ይህን ነገር ከመጠቀም ወደ ኋላ በሉ። ራሳችሁን ጠብቁ። እህታችን እንዴት እንደምታዛዝን እንዴት እንደምታሳስን ከህመም በላይ ህመም፣ ከስቃይ በላይ ስቃይ። ያው ህመም ይሻላት ነበረ። ተመልከቱ፣ ይኸው ሰውነቷ ሁሉ ግሽልጥረጥ ብሎ እንደውም እንዳይታይ ስላደረግኩት ነው እንጂ ብታዩት በጣም ነው የምታዝኑት። እባካችሁ ይህንን ፕላስቲክ የምትጠቀሙ እህቶቼ አቁሙ። ለወዳጅ ዘመዶቻችሁ፣ ለጓደኞቻችሁ፣ ለመዳም ቅመሞች በሙሉ ሼር አድርጉላቸው። ምናልባት ሳያውቁ እነሱ የሚያውቁት ይሄ ነገር ውሃ ባያፈስ ኑሮ ይሄ ነገር ባይፈነዳ ኑሮ ሙቅ ውሃ እንዲጨመርበት አያደርጉም ብላችሁ የምታስቡ ካላችሁ ተሳስታችኋል። ይፈነዳል፣ ይተረተራል። የመተርተርም የመፈንዳትም ባህሪ ያለው። ስለዚህ ምክንያቱም ውስጡ ያለው ሙቅ ውሃ ነው። በውስጡ ያለው እሳት በሉት ማለት ነው።
ውሃውን አፍልታችሁ ነው የምትጨምሩት። ስለዚህ ውስጡ እሳት ነው ያለው። እሳቱ ውስጡ በሚቆይ ሰዓት እስከሚቀዘቅዝ ድረስ የመፈንዳት የመተርተር ባህሪ ያለው እና ያንን ነገር ሆዳችሁ ላይ አድርጋችሁ የምትተኙ እህቶች አላችሁ። እንደገና ደግሞ ቀንም ይሁን ሆዳችሁ ላይ አድርጋችሁ የሆነ ትንሽ እረፍት ስትወስዱ ጋደም የምትሉ እህቶች አላችሁ። ስለዚህ እሱ ላይ ጥንቃቄ አድርጉ። እኔ ሰፖርት አላደርግም ይሄን ነገር እንድትጠቀሙ። ሌላ ነገሮችን ተጠቀሙ። ከዛ በተረፈ ደግሞ ሰበቡን አድርሱ። በባዶ እግራችሁ አትሄዱ። ሙቀትም ሆነ ብርድም ሆነ በጫማ ወይም ደግሞ ካልስ ልበሱ። በቃ ራሳችሁን ጠብቁ። ከዚህ ነገር ግን ተቆጠቡ። ራሳችሁን ጠብቁ። በጣም ነው ያሳዘነ። እባካችሁ አረብ ሀገር ያላችሁ እህቶቼ ይሄን ነገር ከመጠቀም አቁሙ። ተጠንቀቁ። ጥንቃቄ አድርጉ። ያያችሁት ነገር ሁሉ አይመራችሁ። ያ ማለት ሰላማራችሁ ብቻ የማትጠቀሙ እህቶች እንዳላችሁ ቼክ እያደረጋችሁ ልብሷን እያወጣችሁ እየቀያየራችሁ እየለበሳችሁ ሶሻል ሚዲያ ላይ የምትፖስቱ ቪዲዮ የምትሰሩ ልብሷን፣ ጫማዋን፣ የቤቷን እቃ ሁለ ነገሯን፣ ልጆቿን፣ ማንኛውንም ነገር ያለ እሷ ፍቃድ ያለ መዳም ፍቃድ እየተነሳችሁ ሚዲያ ላይ እያነሳችሁ ሚዲያ ላይ የምትፖስቱ ተጠንቀቁ። ታሁን ቀደምም እንደዚህ የመዳምን ልብስ ለብሳ ቪዲዮ ፖስታ ተገኝታ ብዙ ነገር ሆኗል። ወደ ቻናሌ ቤተሰቦች ይህንን ቪዲዮ በተለይ አዲስ ለሚመጡ እህቶች አዲስ ኮንትራት ለሚመጡ እህቶች ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።